ከ120 ዓመት አማካይ ዕድሜ የሚኖሩት የወንዛ ሕዝብ የጤና ምስጢሮች። ውድ የእናት ዩቲዩብ ቻናል ተከታታዮች እንኳን ወደ ቻናላችን በሰላም መጡ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ አበረታቱን። በዚህ ቪዲዮ የረጅም ዕድሜ ምጣኔ ስላላችሁና ከህመም ነፃ ስለሆኑት በሰሜናዊ ፓኪስታን የወንዛ ሸለቆ ስለሚኖረችው የወንዛ ሕዝብ የአኗኗር ዘይቤ ምን መማር እንዳለብን በዝርዝር እንመለከታለን። እንደ አውሮፓውያን አቆጣጠር ከ1970ዎቹ ጀምሮ ጤናማ አኗኗራቸው እና የረጅም ዕድሜ ባለቤትነታቸው የናሽናል ጂኦግራፊን ትኩረት በመሳቡ ተከታታይነት ያላቸውን በርካታ የምርመራ ዘገባዎችን ለማዘጋጀት አስገድዷቸዋል። ስለዚህ የወንዛ ሕዝብ እና አካባቢው የጤናማ ሕይወትና የረጅም ዕድሜ ባለቤትነታቸው የተለያዩ ዝርዝር ጤና ነክ ጥናቶች እንዲካሄዱ አስችሏል። የወንዛ ሕዝብ የዕድሜ ምጣኔ። ስድስቱ የወንዛ ነገዶች ጥንታዊና ዘመናዊ በቴክኖሎጂ የታገዘ አኗኗር ዘይቤ የሚከተሉ ናቸው። በጊዜ ሂደት የኑሮ ዘይቤያቸው እየተቀየረ ነው። በሽታን የሚከላከሉበት መንገድና ረጅም ጊዜ የመኖራቸውን ምስጢር በተመለከተ የተለያዩ አፈታሪኮች አሉ። ነገር ግን ስለ ረጅም አኗኗራቸው ማንም እርግጠኛ ሆኖ መናገር አይችልም። ለም በሆነችውና ከባህር ጠለል በላይ በ8000 ጫማ ከፍታ ላይ በሚገኘው የወንዛ ሸለቆ መኖራቸውና ከሌላው ማህበረሰብ ራሳቸውን ነጥለው መኖራቸው በአማካይ 120 ዓመታት የመኖር ምጣኔ ባለቤት እንዲሆኑ አስችሏቸዋል። የወንዛ ሕዝብ ለምን ረጅም ዕድሜ ለመኖር ቻሉ? የወንዛ ሕዝብ ረጅም ዕድሜ የመኖርና በሽታን የመቋቋም የኑሮ ዘይቤያቸው የተመራማሪዎችን ትኩረት መሳብ ከጀመሩ በርካታ ዓመታት ተቆጥረዋል። ተመራማሪዎች በወንዛዎች ረጅም ዕድሜ ባለቤትነት በመመሰጥ ምስጢሩን ለማጥናት ቦታው ድረስ በተደጋጋሚ እንዲጓዙ አድርጓቸዋል። ረጅም ዕድሜ ለመኖር ምክንያት የሆናቸው ከበረዶ ግግር የሚፈልቀዱ ጋሃ ነጆ ወይስ ጭቃማ ነገር ግን በርካታ ጤናማ ማዕድናትን የያዘው መልክዓ ምድር ወይስ የአየር ንብረቱ ወይስ ምናልባትም የአካባቢው ወይን ወይስ በአካባቢው የሚመረተው አፕሪኮት ፍራፍሬ ነጎ? እነዚህ ከላይ የተዘረዘሩ ነጥቦች ጠቃሚ ሊሆኑ ይችላሉ፣ ነገር ግን ያን ያህል አይደሉም። ዋነኛው ምክንያት ግን የቦታው የማህበረሰባዊ አወቃቀርና ማህበራዊ ባህሪ ነጉ። ወንዛዎች የሚኖሩበት መልክዓ ምድር ተራራማና አስቸጋሪ አቀማመጥ ያለው ነጆ መንደሮቻቸው የተነጠሉ በገደል አፋፍ አካባቢ የተመሰረቱ ናቸው። አንዳንዶቹ መንደሮች የሺህ ዓመት ዕድሜ ያላቸውን መንገዶቻቸው በጣም አስቸጋሪና ገደላማ ጠባብና ወደ እርሻ ማሳዎቻቸው ለመድረስ ረጅም ርቀት የሚያስጉዙ ናቸው። ወንዛዎች በዋነኛነት ከሚታወቁባቸው የመጋገብና አኗኗር ዘይቤዎች መካከል ብዛት ያላቸውን የሰብል ምርቶች እና ስጋን በትንሹ የሚመገቡ ምንም እንኳ ስጋ ለክረምት ጊዜ የሚቆጠቡ ቢሆንም በአጠቃላይ ሲጋራ ባለማጨስ የሚታወቁ ናቸው። አካላዊ ጥንካሬና ቅልጥፍና ያላቸው በአንጻራዊነት ዝቅተኛ ያላስፈላጊ ጎፍረት ምጣኔ ያላቸው መሆናቸው ተጠቃሽ ናቸው። ከወንዛዎች ጤናማ ረጅም ዕድሜ አኗኗር ምን እንማራለን? የተለያዩ ጥናቶች ስለ ወንዛዎች ረጅም ዕድሜ አኗኗር በርካታ መላምቶችን ይሰነዝራሉ። ከእነዚህ መካከል በማዕድናት እና በጸረ ኦክሲዳንት ንጥረ ነገሮች የበለጸገ የውሃ አቅርቦት መኖር ነጉ የሚሉ ይገኙበታል። እነዚህ ምክንያቶች በዓለማችን በተራራማ አካባቢዎች ለሚኖሩ ሕዝቦች ሁሉ ጤናማ ረጅም ዕድሜ መኖር የሚጠቀሱ ናቸው። ሌሎች ለወንዛ ሕዝብ ጤናማ አኗኗር ዘይቤ ስነ ምግብ፣ አካላዊ እንቅስቃሴዎችና ማህበራዊ ትስስሮች ተጠቃሽ ናቸው። በዚህ መሰረት እርስዎም ጸረ ኢንፍሊማቶሪ አመጋገብ ይኑርዎት። በእርግጥ በቅርብ ዓመታት ወንዛዎች ከድሮ ጊዜ በበለጠ ሁኔታ ስጋ የመመገብ ልማዳቸው እየጨመረ መምጣቱን የሚያሳዩ ማስረጃዎች ቢኖሩም ወንዛዎች በተመጣጠነ ሁኔታ የእጽዋት ውጤት የተዘጋጁ ምግቦችን በጥሬዶ በብዛት ይመገባሉ። ወንዛዎች አፕሪኮቶችን፣ ቼሪዎችን፣ ግሬፖችን፣ ፒቾችን በስፋት ያመርታሉ። በተጨማሪም የተለያዩ የጥራጥሬ አይነቶችን ለምሳሌ ስንዴ፣ ገብስ እና ዳጉሳዎችን አምርተው ይመገባሉ። እንዲሁም ቻፓቲ የተባለው ቂጣ መሰል የዳቦ አይነት ዕለታዊ ምግባቸው ነው። ከማይመገቧቸው የምግብ አይነቶች መካከል ለከፍተኛ የኮሌስትሮል ክምችትና ስኳር በሽታ ተጋላጭ
የሚያደርጉ በኢንዱስትሪ የተቀነባበሩ ምግቦች ይገኙባቸዋል። ዕለታዊ የአካል ብቃት እንቅስቃሴ ማድረግ። ከወንዛ ህዝብ መማር እንደሚቻለጉ የአካል እንቅስቃሴ ጠቀሜታዎች መካከል የአጥንትና የጡንቻ ጤናን ማሻሻል ጉዳትን ለመከላከል ያስችላል። የስትሮክ በሽታን ከመከላከሉም በላይ የልብ ጤናን ያሻሽላል። የአተነፋፈስ ስርዓትን ለማሻሻልና የሳንባ በሽታን ለመከላከል ያስችላል። የአስተሳሰብ አቅምንና አጠቃላይ ደህንነትን ለማሻሻል ያስችላል። ለአእምሮ ጤንነት ቅድሚያ መስጠት። የወንዛ ማህበረሰብ ለረጅም ዓመታት ጠብቀው ያቆዩትና ቅድሚያ የሚሰጡት ከጭንቀት ነፃ የሆነ አኗኗርና ጠንካራ ማህበራዊ ትስስርና ግንኙነቶች የረጅም ዕድሜ ባለቤት እንዲሆኑ አድርጓቸዋል። ምንም እንኳ ከቅርብ ዓመታት ወዲህ ለምሳሌ የአየር ንብረት ለውጥ የመሳሰሉት ተጽዕኖ ማሳደራቸው ባይካድም እቸነታች ይህ ነግ የወንዛዎች ጤናማ አእምሮ የሚመነጨው ካላቸው ጠንካራ ማንነት በመሆኑ ሌሎቻችን መንፈሳዊና አእምሮአዊ ደህንነታችንን በመጠበቅ ራስን በማዝናናት እና ጠንካራ ቤተሰባዊና ማህበረሰባዊ ትስስሮችን በማጠናከር ከአእምሮአዊ ችግሮች የተላቀቀ ህይወት መምራት ያስፈልጋል። ማጠቃለያ የወንዛዎች ረጅም ዕድሜ የመኖር ምጣኔ ተመራማሪዎችን ትኩረት ከ70 ዓመታት በላይ ሆኖታል። የአኗኗር ዘይቤዎቻቸውና ሌሎች ተያያዥ ምክንያቶች ረጅም ዕድሜ ምጣኔ እንዲኖራቸው አስችሏል። ወንዛዎች በፓኪስታን ተራራማ አካባቢዎች ራሳቸውን ነጥለው ቢኖሩም ከዘመን የቴክኖሎጂ ውጤቶች ተጽዕኖ ነፃ መሆን አልቻሉም። የዕለት ከዕለት የጉልበት ስራዎች፣ የተለያዩ እጽዋቶችን መመገባቸውና ከበረዶ የሚመነጨው በማዕድናት የበለጸጉ ጉዟቸው ለጤናማ አኗኗር አስተዋጽኦ አድርጎላቸዋል ተብሎ ይታመናል። ከጭንቀት ነፃ የሆነ አኗኗራቸውና ጠንካራ ማህበራዊ ትስስሮቻቸው 120 ዓመት አማካይ ዕድሜ እንዲኖራቸው በምክንያትነት ተጠቃሽ ናቸው። ስለተከታተሉን እናመሰግናለን። ላይክ፣ ሰብስክራይብ እና ማጋራትዎን አይርሱ።